ፕሮግራም የተዘጋጀው ዓለም አቀፉን የጸረ ሙስና ቀንን ምክንያት በማድረግ በፌደራል የስነ ምግባርና የጸረ ሙስና ኮሚሽን ነው። ሰላም ጤና ይስጥልን ተመልካቾቻችን። ስነ ምግባር ለቤተሰብ ግንባታ ምን አስተዋጽኦ አለው የሚለውን ሐሳብ ትኩረት አድርገን ውይይት እናደርጋለን። በተለይም ቤተሰብ ለትውልድ ግንባታ እንደዚሁም በተለይ ደግሞ የስነ ምግባር ግንባታ ላይ ምን አስተዋጽኦ አላቸው የሚሉ ሐሳቦችን ትኩረት አድርገን ነው ውይይት የምናደርገው። ለዚህም ደግሞ እንግዶችን ጋብዘናል። እንግዶቻችን ኡስታዝ አቡበክር የእስልምና ሃይማኖት ምሁር ናቸው። እንደዚሁም ዶክተር መዝገቡ ካሳ የስነ ምግባር ማዕከል ዋና ስራ አስኪያጅ ናቸው። ዶክተር ወርቁ ነጋሽ የግል ኮንሱልታንት ናቸው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እናመሰግናለን። እንግዲህ ዛሬ በተለይ ትኩረት አድርገን ውይይት የምናደርገው ቤተሰብ ለትውልድ ስነ ምግባር ግንባታ ምን አስተዋጽኦ አለው የሚለውን ሐሳብ ትኩረት አድርገን እናነሳለን። ግን እንደው ቤተሰብ ማን ነው የሚለውን እስኪ እንደመነሻ እናድርግና ቤተሰብ ማን ነው ከሚለው ሐሳብ እንነሳ። ምክንያቱም ቤተሰብ ምናልባት እንደው የምንኖርበት ወላጅና አባት ብቻ ነው ወይስ ሌላ ትርጉም አለው የሚለውን ኡስታዝ እንነሳ ወይስ ፕሊዝ? እሺ በዚህ ርዕሰ ጉዳይ እንድንነጋገር በዚህ ፕላትፎርም ስለጋበዛችሁኝ ከልብ አመሰግናለሁ። ርዕሰ ጉዳዩ ያው ወሳኝ ርዕሰ ጉዳይ ነው። ቤተሰብ ማለት ከእናት ከአባት የሚወለዱ ልጆች እና በእናት በኩል በአባት በኩል የምንዛመዳቸው አንድ ላይ ሰፋ ባለ መልኩ ስንወስደው የሚዋለዱ በስጋ የውህደት አብሮነትን የመሰረቱና በአብሮነቱ ደግሞ የተወለዱ ልጆች ያሏቸው በነዛ ቤተሰባዊ በሁለቱ ባልና ሚስት ውህደት ደግሞ ምክንያት ደግሞ ቤተሰቦቻቸው የተገናኙበት እንዲህ አይነት አነስ ያለ ማህበረሰባዊ ይዘት ያለው ህልውና ገና የሚጀምርበት ወይንም ደግሞ የማንነት የሚቀረጽበት ቤተሰብ መነሻ መሆኑን የምንገልጽበት ነው። ከዚህ በተጨማሪ ቤተሰብ ስንል በሀሳብ፣ በስሜት፣ በገንዘብ፣ በህይወት በሁለመናዊ ነገር የሚጋሩ አካላት ተዋህደው ወይንም ደግሞ ተጣምረው የሚገኙበት ማንነት ማለታችን ነው። ምንም ገደብ የሌለው ማለት ነው። ለምሳሌ ከሌላ ሰው ጋር ቢሆን የሆነ ኮንትራክቹዋል የሆነ አግሪመንት ምናምን እንላለን። ከቤተሰብ ጋር ሲሆን ግን እናትና አባት ወላጅ በመሆናቸው ብቻ ለልጆቻቸው መስዋዕትነት እየከፈሉ የሚያሳድጉበት ምንም ክፍያ ጠብቀው ወይንም ዋጋ ፈልገው ሳይሆን ልጆቻችን ናቸው ብለው ባላቸው በቤተሰባዊ ውህደት ቱ ዘ ማክሲመም የሆነ ዋጋ ከፍለው የሚያሳድጉበት ልጆችም ደግሞ ለወላጆቻቸው እናቴና አባቶቼ ናቸው ለነሱ መኖር አለብኝ መስራት አለብኝ ብለው የሚሰሩበት ይሄ በስጋ በደም በሐሳብ በስሜት በህይወት በሁለንተናዊ ነገር ያለምንም ገደብ ያለምንም አይነት ወሰን ሁለመናዊ ውህደት ኤክስፒሪየንስ የሚደረግበት ወይንም ደግሞ እውን የሚደረግበት ትንሿ ማህበረሰብ ትንሿ ተቋም የምንለው ነው። እንደው ባጭሩ እንደው ዲፋይን ለማድረግ እንግዲህ በተለይ ቤተሰብ እንግዲህ ቀደም ሲል ማን ነው የሚለውን ነገር ዶክተር አንስተውታል። ግን ከዛ ባሻገር ደግሞ ቤተሰብ ለስነ ምግባር ያለው እንደዚሁ ግንባታ ለትውልድ ግንባታ ሰፋ ስናደርገው ለትውልድ ግንባታ ማለት እንችላለን። ግን ስነ ምግባር ላይ ትኩረት ስለምናደርግ ነው ምንድነው አስተዋጽኦ የሚለውን እስኪ ኡስታዝ እናሳናሳቸው ደግሞ እንመጣለን። እሺ አመሰግናለሁ። ያው መሰረታዊ ሀሳብ ነው የተነሳው አባ እንደገለጹት። በተለይ ይሄ ስነ ምግባር ጉዳይ እንደ ትውልድ እንደ ሀገር እንደ ማህበረሰብ የአንድ ማህበረሰብ እድገትም ውድቀትም የቀጣይ ጉዞ መሰረት የሚጣልበት እድገቱም ውድቀቱም የሚለካበት ነው። ለዚህ ደግሞ ትልቁ ድርሻና ሚና ያለው ቤተሰብ ነው። ያው ሁለት አይነት የቤተሰብ መገለጫዎች ይኖራሉ። ሰዎች በጋራ የሆነ የሚያስተሳስራቸው እንደ አንድ ቤተሰብ ይሆናሉ። በጋራ የሚያስተሳስራቸው መሰረታዊ የሆነ መገናኛ ሲኖራቸው ከስጋዊ ዝምድና ባለፈ ቤተሰባዊ ቁርኝት ሊኖራቸው የሚችልበት ማንነት እንዳለ በእስልምና አስተምህሮቶችም ይገለጻል። ያው ከስጋ ዝምድና ከእናት ከአባት ከሚፈጠሩት ባለፈ ለዚህ ትልቁና ሁላነሳው ሀሳብ ላይ መሰረታዊ ነገር ነው የሚባለው የወላጆች ድርሻ ነው። በእስልምና አስተምህሮት ልጆች አማና ናቸው ይላል አላህ Subhanahu Wa Ta'ala በቁርአን ላይ ዩሲኩሙላሁ ፊ አውላዲኩም ይላል። በልጆቻችሁ አደራ እንላችኋለን። ወላጆች አደራን የተቀበሉት
እንግዲህ ፍጡራን የአላህ ፍጡር ናቸው። በመሰረታቸው በእኔ እንዲመጡ የተሰጡ ልጆቼ ለእኔ የተሰጡኝ አደራዎች ናቸው። እነሱን መጠበቅ፣ በስነ ምግባር ማነጽ፣ ወደ ተሻለ ማንነት እንዲኖራቸው ለራሳቸው፣ ለቤተሰባቸው፣ ለማህበረሰባቸው አልፎም ለሰው ዘር በአጠቃላይ የሚጠቅም ማንነት ከጉዳት የራቁ የተጠበቁ እንዲሆኑ እሱ ድርሻ እንዲወጣቸው የማድረጉ ኃላፊነት የወላጆች ኃላፊነት ነው። ወላጆች የመጀመሪያው ትልቁ ድርሻ ባለቤት ናቸው። በተለይ ደግሞ እናት አብዛኛው ጊዜ በእስልምና አስተምሮት እናት መድረሳ ናት፣ ትምህርት ቤት ናት ይባላል። ልጆች ብዙውን ጊዜ የሚያልፉበት በዛ ስለሆነ ልጆችን ከልጅነታቸው የማህበረሰብ ግንባታ መሰረት። ለዚህ ነው ሰዎች በትዳር ህይወት ውስጥ ሲጣመሩ እንኳን ባል ማንን ሚስት ማንን እንደ ህይወት አጋራቸው እንደሚመርጡ ይወስኑ ይላል እስልምና። ምክንያቱም ለልጆች እናት የምትሆን ሴት ምን አይነት ናት፣ ለልጆች አባት የሚሆን ሰው ምን አይነት ነው፣ በስነ ምግባር በባህሪ በእምነት በመንፈሳዊ ከፍታ ውስጥ ሊኖር የሚችል ሰው ሁልጊዜ የምንመርጣቸው ሰዎች እነሱን ያልሰጠናቸውን ስለማያወጡ ያልመረጥነውን ስለማናገኝ መቼም ወላጆቹ መጥፎ ነገር እየተመለከተ ያደገ ልጅ በጣም ሩቅ ነው። በራሱ ማንነት ልፋት ሂደት ውስጥ አድጎ ተለውጦ ካልተቀየረ በስተቀር ያየውን ነገር ይዞ የማደግ ባህሪው አለው ያልተሰጠውን ስለማያመጣ ማለት ነውና ትልቁ ድርሻ ያለው እነሱ ላይ ነው። ስነ ምግባርን በማነጽና በመቅረጽ እስልምና በስነ ምግባር ላይ ትልቁ ትኩረት ይሰጣል። አምልኮተ ስርዓት የሚፈጸምባቸው ኢባዳዎቻችን ብለን የምናስባቸው ለፈጣሪ የምናደርጋቸው ግንኙነቶች ትልቁ ዓላማቸው ይሄንን የስነ ምግባር ከፍታ ማምጣት ነው። ሰው ሶላት ይሰግዳል። ሶላት የሚሰግደው ስነ ምግባሩን ለማነጽ ነው። ስነ ምግባር የሌለው ሶላት ከሆነ ሶላት አልተሰገደም ስፖርት ነው ይላል በእስልምና አስተምሮት። ጾም ጾማችሁ አንደበታችሁ ካልጾመ፣ አይናችሁ ካልጾመ፣ እጃችሁ ካልጾመ፣ ተግባራችሁ ካልጾመ አልጾማችሁም የረሃብ አድማ ነው ይላል። አላማቸው ትልቁ አላማቸው ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ ወደዚህ ምድር የተላኩት የሰው ልጆችን ስነ ምግባር ለመሙላት ነው ይላሉ። ስነ ምግባር ያልተስተካከለ ማህበረሰብ ጠቀሜታ ስለሌለው ለጥፋት መገለጫና ማሳያ ስለሚሆን ያንን ትልቁን ድርሻና ኃላፊነት የሚወስዱት ደግሞ መጀመሪያ ትውልድ የሚቀረጸው የሚታነጸው መሰረት የሚጣልበት ከቤተሰብ ስለሆነ የቤተሰብ ድርሻ ትልቁን ድርሻ ይዛል። ያ ነው ልጆቻችንን በምን አይነት መልኩ እናሳድጋቸው ሲባል በስልምና ተርቢየተል አውላድ ይባላል። ለልጆች ሊሰጣቸው የሚገባ እነሱን በማሳደግና በማስተማር ሂደት ውስጥ ምን ይሆኑ ከልጅነት እድሜያቸው ጀምሮ ምን እንስጣቸው ተምሮ አስተምሮቶቹ ላይ የሚገለጹ ነገሮች አሉና ያ ትልቁን ድርሻና ሚና የሚወስደው ቤተሰብ ነው። ከቤተሰብ ቀጥሎ ነው እንግዲህ ትምህርት ቤቱ፣ ማህበረሰቡ፣ አገራዊ የምናያቸው የተለያዩ መገለጫዎች ለልጆች ማንነት ቅረጻ ውስጥ የስነ ምግባር ማሳያ መገለጫዎች ውስጥ አስተዋጽኦአቸውና ሚናቸው የሚጎላው ትልቁ ድርሻ ያለው ግን ቤተሰብ ጋር ነው። የማን ልጅ ነው ማለት አንዳንድ ጊዜ ምንም አባባል አለ፣ ምንጭ ካማረ ወንዙ ያምራል ይላሉ። ምንጩ ሲስተካከል ወንዙ ይስተካከላል። ጨው ብዙ ነገር ሲበላሽ ማስተካከያ ነው። ጨው ከተበላሸ ግን ሌላውን ነገር ማስተካከል አይቻልም። መሰረቱ ሲስተካከል የቤተሰብ ነገር ሲስተካከል የልጆቻችን ነገር የተስተካከለ ይሄዳል ማለት ነው። ዶክተር በተለይ አሁን ቀደም ሲል አንስተውልናል ቤተሰብ በትውልድ ስነ ምግባር ላይ ያለውን ሚና ኡስታዝ አንስተውታል። ግን ደግሞ ከዛም ባሻገር በሂደት ውስጥስ ምን ማድረግ አለባቸው? ቤተሰብ እንግዲህ በስነ ምግባር መገንባት አለባቸው ብለን ስናነሳ ምን ማድረግ ሲችሉ ነው አንድን ትውልድ መቅረጽ ይችላሉ ወይም ደግሞ የተሻለ ትውልድ ማነጽ ይችላሉ ተብሎ የሚታሰበው? አመሰግናለሁ። በጣም የአርስቱን በጣም አስፈላጊነት ማጉላት እፈልጋለሁ። በዓለም ላይ ያሉ መንግስታት ሁሉ የሚጨነቁበት አርስት ነው። ኢትዮጵያችንም ልትጨነቅበት የወደደችው አርስት ነው። ስነ ምግባርና ጸረ ሙስና ኮሚሽንንም ማመስገን ፈልጋለሁ። ይሄ አመታዊ በዓል እየተደረገ የሚከበርና በጣም ተደጋግሞም ሊደረግ የሚገባ ነው። እንግዲህ ቤተሰብን ምን እንደሆነ ተነጋግረናል። ወላጅ፣ ልጆች፣ ቤተሰብ፣ ዘመድ አዝማድ በአንድ ላይ ተገናኝተው የሚኖሩበት ደስታቸውን የሚካፈሉበት፣ ሀዘናቸውን የሚካፈሉበት፣ ስኬታቸውን በተለየ ዘላቂ የሆነ ትዝታ የሚፈጥሩበት አንድነት ነው እና እነሱን ማንነታቸውንም የሚቀርጽ ህብረተሰባዊ ጉዞ ነው። እንደተባለውም አንተም እንዳልከው ከትውልድ ወደ ትውልድ ተሻጋሪ ነገር ነው። ስለዚህ የወላጅ የቤተሰብ ኃላፊነት በምንልበት ጊዜ እናትና አባትን ወንድሜ በጣም በጥሩ ሁኔታ ነው እናትን በማጉላት አባት ሚናው ከፍ ያለና በእድሜም የበላይ ስለሆኑ ልጆች ህፃናት በሆኑበት ጊዜ
ከእናትና ከአባት የበለጠ ይጠበቃል። አብሮ ከሚኖር አያት፣ አክስት፣ አጎት፣ ዘመድ ብዙ ይጠበቃል። እየቀጠለ ሲሄድ ግን ልጆች እያደጉ ሲመጡ ግን ልጆችም ሚና የሚኖርባቸው ሰዓት እየመጣ ነው የሚሄደው። ስለዚህ የሁሉም ኃላፊነት በአንድ ላይ ሲሄድ ነው። እንግዲህ በህፃንነታቸው ልጆች እስከ መጨረሻውም ልጆች ቤቱን ዘመናቸው ጊዜያቸው ደርሶ ጥለው የራሳቸውን ቤት እስከሚመሰርቱ ድረስ ወላጆች ትልቅ ሚና ነው የሚኖራቸው። ወላጆች ግን በባዶ አይደለም። ከላይ ሲወርድ ሲዋረድ ያዩታል። ከነሱ ወላጆች ያዩታል። ከነሱ በላይ አያቶቻቸውን ያዩታል። ባህል አለ፣ በአገር ደረጃ በህብረተሰብ ደረጃ ታሪክ አለ። እነዚህ ሁሉ አብረው ስለሚደማመሩ ነው። እኔ ግን ማጉላት የምፈልገው በተለይ በኢትዮጵያ ላይ ኢትዮጵያ ዓለምም እንደሚያውቀው ሃይማኖተኛ ሀገር ናት። በታሪኳ 98% ሃይማኖታዊ ነው ኢትዮጵያዊ ተብሎ በጥናት የተመሰረተ ነገር ነው። ስለዚህ በስሜቱ በፍላጎቱ ሳይሆን ይህንን ስነ ምግባር እየገነባ የሚሄደው ከአምላክ ከፈጣሪ የተሰጠውን መመሪያ ተገን አድርጎ ነው የሚጓዘው። ክርስቲያን ሙስሊም ሃይማኖት ተከታይ ነው የኢትዮጵያ ሕዝብ እና ይሄ ትልቅ መሰረታዊ ታሪካዊ መነሻ ይሆነዋል እና ይሄንን ገጽታችንን ማጣት እንደሌለብን አሁን አንዳንድ ችግሮችንም ለማውሳት ዝግጁ ነኝ እኔ እና ብዙ ችግር አለ አሁን በቤተሰባዊ በስነ ምግባር ግንባታ ላይ እጅግ ከባድ ችግር አለና መቋቋም የምንችለው መሰረታዊ የሆኑ መነሻ ይዘናቸው ታሪካዊ ብለን የያዝናቸውን ሃይማኖታዊ እሴቶች ስናስተካክልና ስንከተል ነው የሚልም አስተሳሰብ አለ። ጥሩ ሀሳብ ነው ያንሱልን ዶክተር። እንዳሉት ያው እንግዲህ በየቤተሰቡ የራሱ እምነት ሃይማኖት ይኖረዋልና እነሱን ራሱ በአግባቡ መተግበርም የራሱ የሆነ ጥሩ ሚናዎች እንደሚኖሩት ይታወቃል። ግን አሁን አንድ ቤተሰብ ውስጥ እናት አባት ለልጆቻቸው ምሳሌ መሆን እንዳለባቸው ይነሳል። አሁን አንድ ቤተሰብ ጥሩ ቤተሰብ ናቸው። ከአንዱ የአንዱ ቤተሰብም እንደዚሁ ይባላል አይደል? በሁላችን ማህበረሰብ ስንል ቤተሰብ ለመፍጠር አንድ እናት አባት ወይም ደግሞ የቤተሰቡ አባወራ የሆነ ሰው እንዴት ነው ምሳሌ የሚሆነው ለልጆቹ ምሳሌ በመሆን ደረጃ? ያ አሁን ምንድነው አለመታደል ሆኖ ይሄ የገሃዱ ዓለም በክፋት የተሞላ ነው። የተበላሹ ነገሮች አሉበት ወይንም ጥሩ አይደሉም የምንላቸው ነገሮች አየሩ ሁሉ ተሞልቷል። ልጆች ደግሞ ወደዚህ ወደ ገሃዱ ዓለም እየመጡ ነው እና በዚህ በተሞላው የክፋት ወይንም የተበላሸ አመለካከት፣ አነጋገር፣ አኗኗር ተጽዕኖ ሰለባ እንዳይሆኑ ነው እንግዲህ ስነ ምግባር ማወቅ አለባቸው ወይንም በጎ መሆን አለባቸው፣ መልካም መሆን አለባቸው ነው ስነ ምግባር። በጎ መሆን አለባቸው ስንል ክፉ ሊያደርጋቸው የሚችል አካል አለ ወይንም ተጽዕኖ አለ ወይንም አንድ ያኗኗር የተበላሸ ዘይቤ ያለ ማለታችን ነው። አንድ ይሄን ማለታችን ነው። ሁለተኛው ልጆች የሚሰሩት ሁለት ቦታ ነው ቤዚካሊ ማለት ነው፣ በቤተሰብና በትምህርት ቤት። ከዛ በኋላ ነው እንግዲህ ከዛ በኋላ ወደ ቤተሰባዊ ኃላፊነት ወደ ስራ ኃላፊነት ነው የሚገቡት፣ ወደ ተለያየ የሙያ ዘርፍ ነው የሚሰማሩት። ማንነታቸው ግን የሚቀረጸው የሚሰራው በቤተሰባቸው ማንነትና በሚውሉበት የትምህርት ዓለም ቆይታቸው ውስጥ ነው ማለት ነው። ስለዚህ እነዚህ ሁለቱ ሰው የሚሰራባቸው እውቀት ብቻ የሚገኝበት ሳይሆን ስብዕና የሚገነባባቸው ተቋማት ምን ያህል በሚፈለገው ልክ ሰው ሊሰሩ የሚያስችሉ እየሆኑ ነው ተብሎ መታሰብ አለበት። ትምህርት ተቋማቶቻችን ከፕሪ ፕራይመሪ ጀምሮ እስከ ሃየር ኤዱኬሽን ድረስ እስከ ፕሮፌሽናል ኤሪያ ድረስ፣ በቤተሰብ በኩል ደግሞ በቤተሰብ ውስጥ ያሉ አካላት ራሱ እነዚህ ልጆች ለክፉ ተጽዕኖ ሰለባ እንዳይሆኑ ምን ያህል ቤተሰቦቹ ራሳቸው ስነ ምግባራዊ እይታ ስነ ምግባራዊ ስብዕና አላቸው፣ ልጆች በአግባቡን ሊያሳድጉ የሚችሉ ኃላፊነት የሚሰማቸው ናቸው ወይ
አንዳንድ ቦታ ላይ ወላጆች ራሳቸው ልጆቻቸውን አቢዩዝ የሚያደርጉ አሉ። በነገራችን ላይ እንኳን ስነ ምግባራዊ አራያ ሊያስተምሯቸው ቀርቶ በጣም አቢዩዝ የሚያደርጓቸው ስብናቸውን የሚጨፈልቁ እየነጠቁ እየወሰዱ ለብቻቸው የሚያሳድጉበት ሁኔታም አለ። እነዚህ ልጆች ነገ እንደ ማህበረሰብም እንደ ሀገርም እንደ ተቋምም ብዙ ነገሮች ሊያበረክቱ የሚችሉ ናቸውና እነዚህ ሊያሳድጓቸው እጃቸው ላይ የወደቁ ወላጆች ሪሊ ልጅን ለማሳደግ ራሱ ምን ያህል የበቃ የወላጅነት ኃላፊነት አላቸው የሚለው ሁሉ መታየት አለበት። ይህንን በሁለተኛ ደረጃ ካስቀመጥኩኝ በኋላ ልጆች የመጀመሪያ ገና ከእናታቸው ማህፀን ከአባታቸው አብራክ ተከፍለው ወደዚህ ዓለም ሲመጡ በአይናቸው የሚያዩት አባታቸው ነው፣ እናታቸውን ነው፣ ወይንም የቤተሰብ አካላትን ነው። የሚሰሙትም እነሱን ነው። ስለዚህ ሌላ ማንንም ሰው አያውቁም። የመጀመሪያው ፈርስት ኮንታክት ወይ እናት አባትና የቤተሰብ አካላት ናቸው። ስለዚህ እነዚህ የመጀመሪያ ኮንታክቶች ላይ በሚነገሩና በሚያዩቸው ነገሮች የሚቀረጹ ነገሮች አሉ ማለት ነው። ጥሩም ይሁኑ መጥፎ በልባቸው ላይ ኢንግሬቭድ ነው የሚሆነው። ምንድነው በማይፋቅ መልኩ የተቀረጸ ነው። ገና አዲስ ናቸው። ማህበረሰቡን አያውቁትም፣ አየሩን አያውቁትም። ስለዚህ የሚነገረውን ነገር ይሰማሉ፣ የሚታየውን ነገር ያያሉ። ያ የሚያዩት ነገር ነው ማንነታቸው ላይ እየተገነባ የሚሄደው። ስለዚህ ወላጆች ቤተሰብ ውስጥ የሚነገሩ ነገሮችና የሚደረጉ ነገሮች በልጆች ላይ ተጽዕኖ የመፍጠር መጠኑ እጅግ ከፍተኛ ነው ማለት ነው። አይዘር ስብናቸውን ያፈርሰዋል ወይ ስብናቸውን ይገነባዋል ማለት ነው። በልጅነት ጊዜ ላይ ደግሞ ልጆችን መርህ ማስተማር አንችልም። they are not yet matured enough በአይምሯቸው ገና የዳበረ አይደለም። በምክንያት ለማስረዳት ህግ ስርዓት ለማስተማር አይምሯቸው ዝግጁ አይደለም። የልጅነት ጠባያቸው ኢሚቴሽን ነው። አራያ የሚሆናቸውን ሰው መከተል ነው። ዲፔንዳንት ናቸው። በቃ ሙሉ ለሙሉ በወላጆቻቸው ወይንም አጠገባቸው ባሉ ሰዎች ተጽዕኖ ስር ነው የወደቁት። ስለዚህ የሚያዩትን ነው የሚናገሩት፣ የሚሰሙትን ነው የሚናገሩት፣ እሱን ነው የሚይዙት። ስለዚህ በቤተሰብ ውስጥ የስነ ምግባር አስተምህሮ ሙሉ ለሙሉ የሚወርቀው ወላጆችን መስራት ላይ ነው ማለት ነው። እናትና አባት ወይም የቤተሰብ አካላት እነሱ ናቸው መስራት ያለባቸው መጀመሪያ ማለት ነው። ከወላጆቻቸው ወጥተው ትምህርት ቤት ሲገቡ ትምህርት ቤት ነው የሚረከበው። አስተማሪ ነው ቁጭ ብሎ በስርዓተ ትምህርት በተዘጋጀው የማስተማሪያ መሰረት ልጆቹን እያስተማረ የሚገነባው። ወደ ትምህርት ቤት ከመሄዳቸው በፊት ግን ሙሉ ለሙሉ በወላጆች ተጽዕኖ ስር የወደቁ ስለሆነ ወላጆቻቸው ላይ ነው መሰራት ያለበት ማለት ነው። ምንድነው እንደው በጣም ዲፕ የሆነ ምንድነው የሶፊስቲኬትድ በሆነ መልክ ፕሮፌሽናል በሆነ መንገድ እንኳን ባይሆን ወላጆች ቤዚክ የሆኑ ነገሮች አሉ ሊያውቋቸው የሚገቡ ልጆችን በማሳደግ ረገድ። እነዛን ነገሮች አውቀው ሲናገሩም ሲያደርጉም የሚለቅሙ የሚከታተሉ ልጆች አሉ። አንድ ቦታ አስታውሳለሁ ከዚህ ከስነ ምግባር ማሰልጠን ጋር በተያያዘ ወላጆችን ለማናገር ሄደን እንደ ምሳሌ ነው የነገረን እና ልጆቹን ትምህርት ቤት ጠዋት ሲያደርስ አንድ መኪና ልፍ ሲል ያው እንግዲህ መኪና ሲጠላለፉ ስድብ መቼም ያው ሾፌሮች ጋር ቀላል ናት እና ላጥ ብሎ ሲሳደብ ትምህርት ቤት የሚያደርሰው ልጁ ይሰማል እና ደነገጠና እንደዚህ መናገር አልነበረብኝም ብሎ ትንሽ እፍረት ተሰማው። በሚቀጥለው ደግሞ ሌላ ጊዜ ሲያደርሰው ደግሞ አስታወሰና አሁንም እንዲህ ነገር ሲያጋጥመው አሁን መናገር የለብኝም ሲል ልጁ ለሱ ተናገረለት ማለት ነው፣ ተሳደበለት ማለት ነው። ምክንያቱም አባቱ ሲሳደብ ሰምቷልና እና ልጆች ኢሚዲየትሊ ከወላጆቻቸው የሚያዩትን ነገር ትክክል ነው ብለው ነው የሚይዙት እና የመቀረጽና የመቀመጥ እድሉ በጣም ከፍተኛ ስለሆነ ወላጆች ላይ ነው መሰራት ያለበት። አባት ምንድነው መሆን ያለበት? እናት ምንድነው ማድረግ ያለባት? ከልጆቻቸው ጋር ሊኖራቸው የሚገባ ግንኙነት ስነ ምግባራዊ የሆነ አውድ እንዴት ሆኖ ነው መሰራት ያለበት የሚለው እዛ ላይ ነው መተኮር ያለበት። ኡስታዝ በተለይ እንግዲህ አሁን ቀደም ሲል የቤተሰብን ሚና አይተናል። ግን ቤተሰብ ብቻውን የቱንም ያክል ቢሰራ ማህበረሰብ ውስጥ ነው የሚኖረው። ማህበረሰብ ውስጥ ደግሞ የራሱ የሆነ መልካም ጥሩ የሆኑ ሴቶች እንዳሉ ሆኖ የራሱ የሆኑ ደግሞ ችግሮችም ሊኖሩ ይችላሉ በአካባቢ ውስጥ ማለት ነው። በዚህ ውስጥ ሆኖ በአንድ ማህበረሰብ ውስጥ ሆኖ ቤተሰብ እዛ ውስጥ ምን አይነት ሚና ነው መጫወት ያለበት? ልጁ በተለየ ሁኔታ ጥሩ ስነ ምግባር ይዞ እንዲያድግ በአካባቢ ውስጥ ካሉ ጎጂ ልማዶችም ሊሆን ይችላል፣ ጥሩ ያልሆኑ ስነ ምግባሮች ከሚታዩ ከዛ ውጭ ሆኖ በጥሩ ስነ ምግባር ተኮትኩቶ እንዲያድግ
ምንድነው በማህበረሰቡና በቤተሰብ መካከል ሊደረግ የሚገባው ጥንቃቄ? የቤተሰብ ድርሻ ትልቁና ሰፊው ድርሻ ነው። ቅድም እንዳለው በተለይ ደግሞ ልጆች መሰረታቸው ከሚጣልበት ገና የ7 ዓመት ልጅ እያሉ ልጆች ብዙ ነገሮቻቸው ተሰርተው ያልቃሉ። ለዚህ ሙስሊምና አስተምሮት 7 ዓመት ልጅ ሶላት እንዲሰግድ አስተምሯቸው ይላሉ። አባ እንደገለጹት ወላጆችን የሚከተሉ ልጆች ለዚህ ነው እኮ ሞዴል ማን ነው መሆን የምትፈልገው ሲባል ልጅ የሚያውቀው አባቴን እናቴን ነው። እነሱ ናቸው ለህይወቱ ሞዴል አድርጎ የሚይዛቸው። ወጥቶ ሌላውን እስኪያይ ድረስና ከሌላው ሌላ ነገር እስኪወስቅ ቀስምና ከዛ ደግሞ ከባቢ አለ፣ ዙሪያውን ያለው ከባቢ አለ፣ ጓደኛ የሚባል ነገር ይመጣል። ጓደኛ መምረጥ በእስልምና አስተምህሮት ወሳኝ ከሚባሉት የህይወት ጉዳዮች ውስጥ ነው። አንድ የደረሱ ሰዎች ለራሳቸው ይበጀናል የሚሏቸውን ሰዎች ይመርጣሉ። ሲመርጡ ግን ያም ላይ ልክ አባት መሰራት እንዳለበት ማን ነው ጓደኛ? ሰው ጓደኛውን ነው የሚመስለው። መቼም የሌባ ጓደኛ እንትን አይሆንም። እኛ ሀገር ወሎ የሚባል አባባል አለ። የሰው ሀገር ሌባን ለማወቅ ከፈለክ ሀገር ሌባ ጋር ሲሄድ ታየዋለህ ይላሉ። ምክንያቱም ጓደኛውን ነው ሰው የሚፈልገው፣ የሚመስለውን ነው የሚፈልገው። ወላጆች ልጆቻቸውን ይዘው የሚወጡትን ነገር ለማህበረሰቡ ከራስ ያለፈ ማንነት እንዲኖራቸው አባት ሲዋሽ የሰማ ልጅ ቤት ተቀምጦ ከላይ ሲመጣ የለችም በል የምትል እናት ወይም አባት ልጁ ለምን ዋሸ ብሎ ሊቀጣው አይችልም። መጀመሪያ ያስተማረው እሱ ነው፣ እሱ ነው የሰጠው፣ እሷ ናት የሰጠችው። እነዚህን ነገሮች ውጭ ይዘው ሲወጡ ደግሞ ጎረቤት አካባቢ የሚባል አለ፣ ጓደኛ የሚባል አለ። ማን ጋር ነው ልጅ የሚውለው? እኔ እዚህ እየለፋሁ ነው ልጅ ላይ ማሳለፈው እሱን በመስራት ውስጥና ራሱን በመቅረጽ ውስጥ የተሻለ ማንነት እንዲኖረው ከራስ ያለፈ ማንነት እንዲኖረው እየሰራሁ ነው። ሂዶ ግን ማን ጋር ነው የሚውለው? የሚውልበትን የሚያሳልፋቸው ህይወት ጓደኞቹ ብሎ የሚመርጣቸውን ሰዎችና ለጓደኝነት የሚይዟቸውን ሰዎች አሁንም ማየትና መከታተል ካልቻልን ከባድ ነው። እነዚህ ሰዎች የህይወት ኃላፊነት ስለሆኑ በእኛ ውስጥ እነሱን ሰርተን እስክናበቃ የራሳቸው ማንነት ውስጥ እስኪደርሱ ድረስ በእኛ እጅ ስላሉ እነሱን የማብቃትና ለተሻለ ማንነት የማስቀረጽ ኃላፊነት እኛ ነን። ከዛ ስታልፍ አንድ ጓደኛ ነው። ጓደኛ ትልቁ ተጽዕኖ ነው። እንደ ማህበረሰብ አሁንም ትልቁ ጥፋት ለብዙ ልጆች መበላሸት በተሻለ ቤተሰብ ውስጥ አድገው የተሻለ ማንነት ተሰርቶባቸው ሲወጡ የሚውለው መንፈሳዊ ማንነት የሚያግዙ ሰዎች ጋር ነው። በስነ ምግባር ከሱ የተሻሉ ሰዎች ጋር ነው። እችም ሁሉ ጊዜ ሰው የተሻለ የሆነ ሰው ሲያገኝ ነው የተሻለ ለመሆን የሚጥረው። ከሱ በታች ሆነ ካለ አብሮ ነው የሚወርደው፣ ያለውን ነው የሚያጣው። አንድ እነዚህ ነገሮች በዙሪያቸው ማን ጋር ነው ልጆቻችን የሚያሳልፉት፣ የማን ጓደኛ ናቸው ብሎ ማየት መከታተል። እነሱን ቁጣ አይደለም የሚያክማቸው። በተለይ የዚህ ዘመን ጄኔሬሽን ልጅ በቁጣና በኃይል አይደለም የምትቀርጻቸው፣ በመቅረብ በመወያየት በመነጋገርና በማሳየትና በማስተማር ብቻ ነው። ግን ዙሪያቸው ያለውን ነገር መፈተሽ ይፈልጋል። ጓደኛ ወሳኙ ሚና ይዛል። ለመጥፋትም ለመልማትም ትልቁ ቦታ ስለሆነ ጓደኛ ነው ብዙዎችን ሰዎች ከመሰረታቸው የሚያናጋቸው የሚያጠፋቸው። የማን ናቸው ጓደኞች ብሎ እዛ ላይ መስራት ይፈልጋል። ሌላው ትምህርት ቤት ነው። ትምህርት ቤት እንደተባለው ትልቁ መሰረት የሚጣልበት ቦታ ነው። የትምህርት ቤቶቻችን ጉዳይ አሳሳቢ ነው። መንግስትም ሊያስብበት ይገባል ብለን የምናስበው ነው። ባለፉት ታሪኮቻችን ውስጥ ስነ ምግባር የሚማርባቸው ትምህርት ቤቶች ነው የነበሩት። ሰዎች የሚሰሩበት በዛ ላይ በስነ ምግባር የሚታነጹበት ነበር። ዛሬ አስተምህሮቶቻችን ሁሉ ኮፒ የሆኑ የምንቀርጻቸው ከምዕራቡ ዓለም እየመጡ የእኛ ልጆች ስብዕና የሚቀርጹ ናቸው። ይባስ እንደውም ካለ እድሜያቸው በትምህርት ስርዓታችን ላይ ብዙ ጊዜ እሹ ይነሳል። ለ10 ዓመት ተማሪ ልጅ የሚሰጠው የጾታ ትምህርትና የሚነገረው ትምህርት ቤት ላይ የሚያነበው ነገር እንደ አንድ ዜጋ ሊቀረጽ ሊበቃ ነው ወይስ ምን ሊሆን ነው? በዚህ ተጓዳኝ የሆኑ ነገሮች ዛሬ እንግዲህ እጃችን ላይ ያለ ሞባይል፣ የምናያቸው ቴሌቪዥኖች፣ ሌሎች ነገራቶች ልጆቻችንን ከኛ ይነጥቁናል። ቤትም ተቀምጠው ይነጥቁናል። እንኳን ወጥተው ትምህርት ቤት ሄደው በሚሰጣቸው ትምህርት አስተማሪያቸው በሚያሳያቸው ዳይሬክሽን ቀርቶ አይደለም እና የትምህርት ስርዓቱ ላይ ስነ ምግባር በልዩ ትኩረት ሊሰጥ ይገባል ብለን እናምናለን። አሁንም መመለስ ያለበት ትልቁ ነገር ትውልድ ነገ ጧት ሀገር የሚረከቡ የማይዋሹ፣ የማይሰርቁ፣ የማያጭበረብሩ ኃላፊነት የሚሰፋቸው ከራሳቸው ያለፍ ማንነት እንዲኖራቸው የሚፈልጉ ልጆችን ዛሬ ነው የምንሰራቸው። ምን ይባላል? አንድ ስነ ሰው ላይ የሚያጠኑ ሰው አንድ ማህበረሰብ ላይ ሄደው ተመልክተው የማህበረሰቡን ከፍታና ውድቀት ሲገልጹ ልጆቹና ወጣቶቹን ያዩት። የወጣቶቹን ስነ ምግባር ሲመለከቱ እነዚህ ወጣቶች በቀጣይ ከዚህ ከ20 ዓመት ከ30 ዓመት በኋላ እቺ ሀገር እንዲህ ትሆናለች አሉ። ትንቢት አይደለም የሚናገሩት፣ የነብይ ቃል አይደለም የሚያወሩት። የልጆቹን ስነ ምግባር አይተው ሀገር የሚረከቡት፣ ቢሮ የሚይዙት፣ ኃላፊነት የሚወስዱት፣ ቤተሰብ የሚያስተዳድሩት እነዚህ ወጣቶች ናቸው። በመንፈሳዊ ማንነታቸው የታነጹ በስነ ምግባራቸው የተኮተኮቱ ሰዎች ስለሆኑ የተበላሸ ትውልድ በሱስ የተጠመደ በማይሆን ማንነት ውስጥ የወደቀ ወጣትን ሲያዩ ደግሞ እቺ ሀገር ከ20 ዓመት በኋላ ሀገር ሆና መቀጠል ያንሳታል። እነዚህ ልጆች ናቸው ሀገር የሚረከቡት። ማን ይረከባል? እድሜያቸውም ይዘው ኃላፊነት የሚመጡት ቢሰርቁ፣ ቢያጭበረብሩ፣ የራሳቸውን ያልሆነ ነገር ቢፈልጉ ያልወሰዱትንና ያልያዙትን ነገር ስለማያመጡ ሀገርን ከማጥፋትና ከማውደም ወደ ኋላ አይሉ። የሚሰጣቸውና የያዙትን ነገር ነው ይዘው የሚወጡት በሚለው ላይ ነውና ትልቁ ድርሻ
ቀጥለህ ማህበረሰብ ነው፣ ጓደኛ ነው። በዛም ቀጥለህ ደግሞ ትልቁና ወሳኝ ኃላፊነት ያለው ትምህርት ቤት ነው። ትምህርት ቤቶቻችን ልጆቻችንን በመቅረጽ ሂደት ውስጥ እውቀት ከመሰጠት ባለፈ እውቀት ብቻውን እኮ ህይወት አይሆንም። እንደ አንድ ቅድም እንደተገለጸው ለመንፈሳዊ ማንነት ውስጥ ስነ ምግባር ያልታከለበት እውቀት ጥፋትን ነው ይዞ የሚመጣው። ያ ስላወቀ ሰው በእንግዲህ አዋቂነት የተማረ የሚባለው በአማርኛችን ውስጥ እኮ የተማረ ማለት መማር ማለት እውቀቱን ማወቅ ብቻ አይደለም፣ ራሱ ተምሮ ለሌላው መድረስ የሚችል የተማረ ማለት በፈጣሪው የተማረ እኮ ነው አይደል? ተምሯል ነው፣ ታንጿል ነው፣ ውስጡም ለምህረት የተዘጋጀ ሰው ነው ነው። ያን የሚኖረን ግን እነዚህ ነገሮች አብረው መጓደን ሲችሉና የጋራ ስሪት፣ የጋራ መነጋገር፣ ቤተሰብ፣ ትምህርት ቤት፣ ከባቢ የጋራ ስራ ይፈልጋሉ። ወላጆች እንደ አባቶቻችን ስናቅ የኔ አባት ብቻ አልነበረም አባቴ። ሰፈር ውስጥ አባ ሀጂ መጡ ከተባለ የሰፈር ልጆች የሚያደርጉትን የሚሰሩትን ነገር ይቆጠባሉ። ለምን ኃላፊነት ይወስዳሉ ለአካባቢያቸው ልጆች። አካባቢ ማህበረሰብ ነውር ሲያዩ የኔ ልጅ ናቸው ብሎ ነው የሚያስበው። ሲያጠፉ ይቆጣል፣ ይገስጻል። ዛሬ ያለው ብለህ እንደ ማህበረሰባችን ስትመለከት አንተ እዚህ ስትሰረቅ፣ አንተ እዚህ ስትገደል እያየ በጣም ጥቂት ሰዎች ካልሆኑ በስተቀር ኃላፊነት መውሰድ አይፈልጉም። ምን አገባኝ የሚል ማህበረሰብ እንዲፈጠር ተደርጓል። ይሄ ከየትም አልመጣም፣ ከየራሳችን የወጣ ማንነታችን ማሳያ ነው ብዬ አስባለሁና እነዚህ ሁሉ በቅንጅት የሚሰሩት ነው ትውልድን በማነጽና ለተሻለ ስነ ምግባር በማብቃት ሂደት ውስጥ ብዬ አስባለሁ። ጥሩ ኡስታዝ። ዶክተር በተለይ ያው ቤተሰብ ውስጥ ስንኖር እንግዲህ ሁሉም በየደረጃው በእድሜው የሚተገብራቸው ነገሮች አሉ፣ አውቆ የሚያደርጋቸው ማለት ነው። ብዙ ጊዜ ደግሞ ቤተሰብ ውስጥ አሁን ለምሳሌ ህጻናት ማየት የሌለባቸው ትልልቆቹ እንግዲህ ምናልባትም የተለያዩ ድርጊቶችን ሊፈጽሙ ይችላሉ ቤታቸው ውስጥ ማለት ነው። ግን ህጻናት ከዛ ደግሞ መማር የሌለባቸው ነገሮች አሉ፣ ሁሉም በየጊዜው የሚሆኑ ማለት ነው። እንደዚህ አይነት ነገሮች እንዴት ነው በቤተሰብ ውስጥ ጥንቃቄ ሊደረግ የሚገባው? ይሄ እንግዲህ መሰረታዊ ከሚያዩቸው ቴሌቪዥንም ሊሆን ይችላል ምርጫችን፣ ህጻናት መሸከም የማይችሏቸው ነገሮች። ስንነሳ እንግዲህ ስለ ስነ ምግባር ማሸጋገር ላይ በወላጆች ይጀምራል ብለናል። በአባት ይጀምራል፣ በእናት ይጀምራል እና ወላጆች ብዙ ነገር ይጠበቅባቸዋል። ከመነሻው እነሱ ራሳቸውን የሚገዙ በስነ ስርዓት የሚኖሩ ለሌሎች ምሳሌ ሊሆኑ የሚችሉ እንዲሆኑ ይጠበቃል። ቀጥሎ እንግዲህ ቤተሰብ ብለናል እና ዘመድ አዝማድ አለ። ስንቀጥል ጎረቤት አለ። ስንቀጥል ይኸው ተጠቃቅሷል። እኔም የትምህርት ዘርፍ ላይ በትኩረት የምሰራ ነኝና ትምህርት ቤት አለ። ይሄ ሁሉ ልጆቻችን ላይ የሚያመጣው ተጽዕኖ ቀላል ሆኖ ሊታይ አይችልም። ከሁሉ እየበለጠ የመጣው ግን አሁን ልንጨነቅበት የሚገባው ግን ትልቁ ፈተና ይሄ የዘመናዊ የቴክኖሎጂ ያመጣው ፈተና ነው እና ወጣቶች ጊዜያቸውን የሚያጠፉት እንዲያውም ወላጅን እየተካ የሚመስል ቴክኖሎጂ ይሄ ማህበራዊ ውይይት የሚደረግበት ስልኩም ሆነ ታብሌትም ሆነ ቴሌቪዥንም ሆነ ድሮ ልጆች መጽሐፍ እያነበቡ የተለያየ ነገር ይማሩ ነበር። አሁን ማዳመጥ ነው፣ ማየት ነው እና ትልቅ ፈተና ሆኖ ለወላጅም ለማህበረሰብም ለሀገርም አሳሳቢ የሆነ ነገር ሆኖ ነው እኔ የማየው። ስለዚህ በዚህ ዙሪያ ራሱ ቤተሰብ መጨነቅና እቅድ ማውጣት አስፈላጊ ይመስለኛል። ተማሪዎች ወይም ወጣቶች ይሄ ነገር በቀላሉ አይደለም የሚወርሳቸው፣ በጣም ከባድ ነገር ነው። አንዳንዴ ወደውም አይደለም የእድሜ እኩዮቻቸው የሚያደርጉትን ማድረግ ነው ተፈጥሯዊ ዝንባሌያችን እና በእድሜ አቻ የሆናቸው የሚያደርገውን ለምን እኔ እገለላለሁ በሚል ስሜት ሲገናኙ የሚያወሩትም አርዕስት እነሱ የውጭ መሆን አይፈልጉም፣ የአርዕስቱ ውስጥ ተሳታፊ መሆን ነው የሚፈልጉት እና ይሄ ፈተና በትልቁ ታይቶ በየቤተሰቡ መፍትሄ ቢገኝለት፣ ለምሳሌ ገደብ ቢበጅለት አስፈላጊ ነው። ጠቃሚም እንደሆነ እናውቃለን። ቴክኖሎጂ በጣም አስፈላጊ በጣም ጠቃሚ ነው። ግን የሚጎዳም ነገር ስላለው ያጠቃቀም መመሪያ የቤተሰቡ ቢያበጅ። አንዳንድ ቤተሰቦች ይሄ አይጠቅመኝም፣ ለልጆቼ መልካም አይደለም፣ ስነ ምግባር አይገነባም ብለው ቴሌቪዥን ቤታቸው ማያስገባዋሉ። ይሄ አንድ እንግዲህ የቤተሰብ ውሳኔ ነው። አይ ቢኖር እኮ ጥሩ ነው፣ ግን አጠቃቀም ላይ ደግሞ በሳምንት አንድ ቀን የተወሰነ መልካም ነው የምንለው ፕሮግራም ቢታይ የሚል አይነት መመሪያ ያስፈልጋል። ከሁሉ በበለጠ እኔ እንደ ምክርም የማቀርበው
ወላጅ፣ ልጅ፣ ቤተሰብ የመወያየት ባህል በቤታቸው ቢያሳድሩ ጥሩ ነው። ቢለማመዱ ወራዊ የስብሰባ ጊዜ፣ ሳምንታዊ የስብሰባ ጊዜ፣ ምክር የምናደርግበት፣ ችግርን አውጥተን መፍትሄ የምንፈልግበት፣ ስራዬ ብለን ስለ ጉዳይ የምንወያይበት ሰዓት በየቤተሰቡ ቢበጅ ጠቃሚ ነው ብዬ አስባለሁ። ዶክተር እንግዲህ በተለይ አንዳንድ ነገሮች ላይ በቤተሰብ ውስጥ አሁን እንደምንመለከተው የተደባለቁ ነገሮችን እንመለከታለን። ነጻነት የሚባለውን ነገር የምንተረጉምበት መንገድ ማለት ነው፣ ለልጆች ነጻነት መስጠት። ግን ደግሞ በሃይማኖታዊም ይሁን እንደ ሀገራችን ባሉ ባህላዊ እሴቶቻችን ጭምር የራሱ የሆነ እንግዲህ ከትውልድ ትውልድ የተሻገሩ መልካም የሆኑ ነገሮች አሉን። እነዛም ደግሞ እንደ ገደብ ወይም ደግሞ ማየት ማለት ነው፣ በመጥፎ ጎናቸው ማየት በነጻነትና በዚህ መካከል ያለው ለልጆቻችን ልንሰጠው የሚገባ ገደብ እስከምን ድረስ መሆናል? እሱ ነው ትልቅ እንደው የሚፈልጉትን ስንከለክላቸው ነጻነታቸውን እንደገደብን ወይንም ለተጽዕኖ በእኛ ጫና ውስጥ ልናስቀምጣቸው እንደሞከርን ሆኖ ሚስ አንደርስታንድ ይደረጋል ወይንም ሮንግሊ ይተረጎማል። ስንፈቅድላቸው ደግሞ የተበላሹ ነገሮችን የማየትና የመበላሸት የመጥፋት ነገር ደግሞ ይፈጠራል። እቺ አንድን ሰው ነጻ ነው ስንል ነጻነቱን እናከብርና ከነጻነቱ ጋር ግን አብሮ ደግሞ የሚጠበቅበት ደግሞ ግዴታ ደግሞ አለ። ለምንድነው ነጻነቱ? ነጻ ነው፣ ያሰበውን መስራት ይችላል፣ መገደብ የለበትም። ሰው ነጻ ሲሆን ነው ደግሞ ራሱ ክሪኤቲቭም የሚሆነው እንደፈለገው መብረር የሚችለው ይሄ የመፍጠር የመስራት አቅሙን ማውጣት የሚችለው ከገደብ ነጻ ሲወጣ ነው። ነጻነት ያስፈልጋል። ያ ነጻ ሆኖ የሚሰራው ነገር ግን ደግሞ ሰዎችን የሚጎዳ መሆን የለበትም። ስነ ምግባር የሚለው ጥያቄ የሚነሳው ከሰዎች ጋር በሚኖረን ግንኙነት ነው። ንግግሬና ድርጊቴ ሰውን የሚጎዳ ከሆነ ያ ጉዳት የፈጠረው ድርጊት መታቀብ አለበት፣ መከልከል አለበት፣ ወይም ደግሞ እንደ ግዴታ ይህን ማድረግ የለብህም ይህን መናገር የለብህም የሚል ማንዴት መግባት አለበት ማለት ነው። ስለዚህ እኛ እንግዲህ ያው እንዳለመታደል ሆኖ ብያልኩ ነው የምናገረው። ምክንያቱም ኦልሬዲ እኛ በእኛ አመለካከት የእኛ ማህበረሰብ በመጣበት መንገድ አንዳንዴ እኛ በምንፈልገው አይነት በተቀረጸ ስርዓት ውስጥ አይደለም እየኖርን ያለ ነው፣ ሲስተም ውስጥ አይደለም ያለ ነው። ከኛ ውጭ በሆኑ ነገሮች ውስጥ ነው። እኛ መቼም ያው ትንሽ ቀድሞ የነበሩቱ ያስተማሩን ያስጨበጡን ነገሮች እንዳንጠፋ ሆንን እንጂ ኢንቫይሮንመንቱ ጋባዥ አይደለም፣ አፍራሽ ነው። የምንተነፈሰው አየር የተበላሸ ነው። አሁን ደግሞ የበለጠ ደግሞ ማህበራዊ ሚዲያ ይሄ በሩ መስኮቱም የተገነጠለበት ኮሚኒኬሽን ደግሞ ሲፈጠር ደግሞ ብዙ የማይፈለጉ ሳምባን የሚያጠቁሩ ወይንም ደግሞ የሚበጥሱ ነገሮች ሰዎች እንዲተነፍሱ ልጆች እንዲተነፍሱ እሱኑ እንዲያመላልሱ የሚገደዱበት ወይንም እዛ ውስጥ የሚገኙበት ነገር ተፈጥሯል። ስለዚህ ማህበራዊ መስተጋብራችን እኛ በፈለግነው መንገድ የተቀረጸ አይደለም፣ ከኛ ውጭ በሆነ ነገር ነው የተፈጠረው። ስለዚህ እሱን እንዴት ነው ማስተካከል የምንችለው? ቅድም ዶክተር ተናግሯል። የቴክኖሎጂን በተመለከተ ማህበረሰብን በተመለከተ ልጆች በእናትና በአባታቸው ስር ሳሉ ኃላፊነቱ የእናትና የአባት ብቻ ነው የሚሆነው። ከእናትና ከአባት ስር ሲወጡ ወደ ጎረቤታቸው ሲሄዱ ልጆች ወደ ኳስ ጨዋታም ለትምህርትም ሲሄዱ ኃላፊነቱ ከነሱ ይወጣና ሌላ ደግሞ የሚመለከተው አካል ላይ ይወድቃል ማለት ነው። ስለዚህ እንደ ማህበረሰብ እዛው አንድ አካባቢ የሚኖሩ ሰዎች በጋራ ተሰብስበው ልጆቻችንን እንዴት ነው ማሳደግ ያለብን? በቤት ውስጥ እኔ እቆጣጠራለሁ፣ ከኔ ከቤቴ ደግሞ ውጭ ሆኖ ማህበረሰብ ውስጥ የሚፈጠሩ ችግሮችን ለመቆጣጠር ደግሞ እንዴት ነው መከታተል ያለብን የሚል ሶሳይቲ መፈጠር አለበት። ኮሚናል የሆነ ነገር መፈጠር አለበት ማለት ነው። ድሮ እንደዛ ነው የነበረው። እንደዛ ስለነበረ በጣም ቀላል ነው። አንዱ አንዱን እየተቆጣ አንተ ያቶ ገሌ ልጅ አይደለም የባለቤትነት ስሜት ይሰማዋል፣ ይቆነጥጠዋል፣ ይቀጣዋል። ልክ እንደ ራሱ ልጅ አድርጎ ነው ቆንጥጦ የሚያስገባውና ስለዚህ ማህበረሰባዊ ኃላፊነት የሚሰማቸው አካላት መፈጠር አለባቸው ማለት ነው። በትምህርት ቤት ሲሆን እንደዛው ትንሽ በሚዲያ ላይ ከተነሳው አኳያ ሚዲያው ልጆች አሁን ሰለባ የሚሆኑበት ከሆነ በዚህ በማህበራዊው መገናኛ ብዙ ቆሻሻ ነገር እያዩ እየሰሙ ስነ ምግባራዊ ስብዕናቸውን የሚያጡ ከሆነ ማን ነው ያንን ሚዲያ ኮንትሮል የሚያደርገው? ለምንድን ነው
ልጆች እንዳይበላሹ ሆኖ ክሎዝ ማለት እያንዳንዷ ስንመጣ ኃላፊነት የሚመለከተውን አካልን ነው የምንሄደው። እንደ ቤተሰብ ወላጅና እናትና አባት፣ እንደ ማህበረሰብ የማህበረሰብ ኃላፊነት፣ እንደ ትምህርት ቤት የትምህርት ቤት ውስጥ ያሉ ኃላፊዎች፣ መምህራን፣ ርዕሰ መምህሩ ወይንም ደግሞ እዛ ያለው የሥራ ኃላፊ ማለት ነው። እንደ ሀገር ደግሞ ሲሆን ደግሞ ሚዲያው በማን እጅ ላይ ነው ያለው? ማን ነው ኮንትሮል የሚያደርገው? ሪፍሬን እኮ ማድረግ ይቻላል። እንደዚህ ቆሻሻ ነገሮች እንዳያዩ ዲቫይሶችን ኮንትሮል ማድረግ ይቻላል። ወደዛ ነገር እንዳይገቡ እንዳያዩ፣ ወደ ትምህርት ብቻ እንዲያተኩሩ እንዲህ አይነት ነገሮች እንግዲህ መቼም ክፉ ነገሮች በተፈጠሩበት ልክ መልካም ነገር ሰርቶ ልጆች በጎን ነገር እንዲያዩና እንዲያስቡ ማድረግ ይቻላል። ራሱ ነው ዲቫይሱን ራሱ በጎ ነገር ማየት የሚችሉበት እንዲሆን አድርጎ መስራት አንዳንድ ሀገራትም የሚከተሉ የሚያደርጉ አሉ፣ በዛ ልክ የሚያሳድጉ አሉ። እና ከቤተሰብ ሲወጣ የሚመለከተው ኃላፊነት ላይ ነው የሚወርቀውና ኃላፊነቱን ዋይድ ለማድረግ ፈልጌ ነው። እሺ ውይይታችንም እያጠቃለነ ስለሆነ ማለት ነው አጠቃላይ ዛሬ እንግዲህ ውይይታችን እንዲያደርግ ቤተሰብ ላይ በተለይ በስነ ምግባር የታነጸ ትውልድ ለማነጽ ምን መደረግ አለበት የሚሉ ሀሳቦች ነው ያነሳነውና እንደ ማጠቃለያም የሚሰጡት ምክር ካለ ምን መደረግ አለበት የሚለው ነው። እኔ የሁላችንም ድርሻ በአግባቡ መወጣት ከመንግስት ኃላፊነት ጀምሮ ለሀገር የሚጠቅሙ ለማህበረሰብ የሚበጁ ልጆች እንዲፈጠሩ ተቋማዊ ስርዓት አሁን እንዳሉት ቴክኖሎጂው ላይ በጣም ገደብ መጣል ባለባቸው ጉዳዮች ላይ ገደብ ተጥሎ ሰው ልጅ በእስልምና ህግጋት የሚወጡት ገደብ ለማድረግ ነው። ነጻነት ያለ ገደብ አይሆንም፣ ለሰው ልጅ አልተሰጠውም። ምክንያቱም በተለይ በአፍላነት እድሜ ሲሆን ሁሉን ነገር መሞከር ይፈልጋል። ዛሬ እኮ የሰይጣናዊ አስተምሮቶችን የተመለከቱ ራስን ማጥፋት እንደ አንድ ውጤታማነት አስቦ ራሳቸውን ጥለው የሚገሉ ወጣት ልጆች እኮ የተፈጠሩ ነው ዓለማችን ላይ። ይሄ የስነ ምግባር ወጥ የሆኑ ከእምነትም ከባህልም ያፈነገጡ የጾታ ግንኙነቶች እየተፈጠሩ ያሉት እኮ እንሞክር ነው እንደማይሆን እያወቁት የሚያዩት ነገር ላይ ተጽዕኖ እያደሩ ግን የማይጠቅማቸው ነገር ውስጥ እንኳን ራሳቸውን ገብተው ማግኘት እዛ ከገቡ በኋላ መውጫ የሚጠፋበት ሁኔታና ፈተናው በጣም ብዙ ነው። ለዚህ የመንግስት የትምህርት ተቋማት የቤተሰብ ቁጭ ብሎ መምከር ያስፈልጋል። እኔ እንደዚህ አይነት ጉዳዮች ላይ አሁንም ማደራ የጸረ ሙስናውም ይሄንን ታሳቢ ተደርጎ የተዘጋጀ መድረክ ከመሆኑ አንፃር በአመት የምናከብራቸው በዓላቶች ወይም ደግሞ አመታዊ ፕሮግራሞችን ጠብቀን የምንሰራቸው ጉዳዮች አይደሉም። የእለት ከእለት ስራዎች ናቸው። ትውልድ ነው የምናስበው፣ ስለ ትውልድ ነው የምንጨነቀው። ከአመታዊ ጉዳይ ያለፈ እለት ከእለት እየተቆጣጠርንና እያየን እየተመካከርና እየተነጋገርን ሁሉም የድርሻውን የቤት ስራ እየወሰደ ኃላፊነቱ ላይ እየተገኘ ያንን ማስተካከል ካልተቻለ አንወጣውም አንችለውም የሚል ሀሳብ አለና እሱ ላይ የጋራ ስራ ቤተ እምነቶች ትልቁ ጉዳያችን ነው። አገር በእምነት የምትገለጽ አገር ውስጥ ናት ያለው ዛሬ ይሄው የሚያጠፋው አገር የሚያበላሸው ትውልድ የሚያጠፋው ከአንዱ ቤተ እምነት የወጣው አካል ነው። ልጆቻችን እውነት የኛ አካል ናቸው ወይ እውነት እምነቱን አውቀውት መንፈሳዊ ከፍታ ውስጥ ተገኝተዋል የሚለው ላይ የጋራ ስራ መሰራት ከቻለ ውጤቱ ይመጣል ብዬ አምናለሁ። አንዳንድ ደቂቃ አጠር አድርጌ ልስጥልኝ። እኔ መጨረሻ ላይ ማለት የምፈልገው ቤተሰብ ስንል ወላጅና ልጅ ብለናል። የምንወልዳቸው ልጆች አሉ፣ የምናሳድጋቸው ልጆች አሉ፣ ልዩነት የለውም። ስለዚህ ቤተሰብ የሚሆነው በቤታችን ያለ ሁሉ ነው እና ቤተሰብ አባል የሆነ ሁሉ እያንዳንዱ ኃላፊነት አለበት። አባት፣ እናት፣ ልጆችም ዘመዶችም ሁሉም ኃላፊነት አለባቸው። እንዳውም ለመዝጋት የምፈልገው የእያንዳንዱ ቤተሰብ ስኬት ተደምሮ የሀገርን ስኬት ይወስናል። እውነተኛ ጠንካራ አገር ለመገንባት የምንችለው እያንዳንዱ ቤተሰብ ጠንካራና ስኬታማ ሲሆን ስለሆነ የመንግስት ሚና ይኖራል፣ የግለሰብም ሚና ይኖራል፣ የቤተሰብ ሚና ይኖራል። ዶክተር እኔ እንደ ማጠቃለያ የማስቀምጠው እንግዲህ ልጆችን በስነ ምግባር ለማሳደግ ቤተሰብ ቅድም እንደገለጽነው ትልቁን ኃላፊነት ይወስዳል መነሻውን። ከዛ ደግሞ ትምህርት ተቋማት በትምህርት ቤት ውስጥ ልጆች በአግባቡ ስነ ምግባር ምን እንደሆነ በማንነታቸው ላይ የሚፈጥረው አስተዋጽኦ ከሚያውቁት እውቀት እኩል ምንድነው ከሚሳለው አይምሯቸው አጠገብ ያ የሚሳለውን አይምሮ የሚይዘው ደግሞ በጎ እጅ ወይንም የተሳለውን ቢላ የሚይዘው በጎ እጅ አብሮ እኩል እየተሰጠ ማድረግ አለበትና በዚህ በኩል የመንግስት ኃላፊነት አለ። ትምህርት ተቋማት ከትምህርት ሚኒስቴር ጀምሮ በአግባቡ ከፕሪ ፕራይመሪ ጀምሮ በእያንዳንዱ ፕሮፌሽን እስከ ጥግ ድረስ ስነ ምግባራዊ አስተምሮ ሁሉም የትምህርት ቤት ውጤት ስለሆነ ሁሉም የቢዝነስ ሰራተኛውም የሕክምና ባለሙያውም የትኛውም ሰራተኛ ሁሉ የትምህርት ቤት ውጤት ስለሆነ ትምህርት ቤት ላይ አግሬሲቭሊ መስራት አለበት ብዬ አምናለሁ። ከሁሉ በላይ ደግሞ ቅድም
ኡስታዝ እንደተናገሩት ሀገራችን የሃይማኖት ተቋማት እንደመሆኗ መጠን 97% ያህል የኢትዮጵያ ሕዝብ የእምነት ሰው ከሆነ ሃይማኖት ትልቅ ሚና አላቸው። ምክንያቱም መንፈሳዊ ማድረግ ነው ሃይማኖት ትልቅ ድርሻው። መንፈሳዊ ማድረግ የሚችል ተቋም ስነ ምግባራዊ ማድረግ አያቅተውም። አምላካችሁን መሰሉ ለአምላካችሁ ታዘዙ እያለ የሚያስተምር የሃይማኖት ተቋም እናትና አባትን ማክበር፣ ለሰዎች በጎ መስራትና ማሰብን ማስተማር አያቅተውም እና የሃይማኖት ተቋማት ላይ ደግሞ ትልቅ ኃላፊነት ይጠበቃል። በጣም ጥሩ ውይይት ነው ያደረግነው። ሰዓታችን ስለደረሰ ነው ፈጠን ያደረጉት። በጣም ለነበረን ቆይታ በጣም አመሰግነው። ኡስታዝ አቡበክር አህመድ የእስልምና ሃይማኖት መምህር፣ እንደዚሁም ዶክተር መዝገቡ ካሳ የስነ ምግባር ማዕከል ዋና ስራ አስኪያጅ፣ ዶክተር ወርቁ ነጋሽ የግል ኮንሱልታንት ለነበረ ቆይታ በጣም አመሰግነው። ተመልካቾቻችን ስነ ምግባር ላይ ትኩረት ያደረገው ውይይታችን ይህን ይመስላል። ከውይይቱ ጋር ተመስገን እንዳለ ነበርኩ። ሰላም።